ሚራ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ሚራ። ሰላም አለይኩም። ወአለይኩም ሰላም። ምንድነው አንቺ የሆንሽው? እስኪ እኔ እንኳን ምክርን ፈልጌ ነው። የሆነ ልጅ የተዋወቅኩ ልጅ ነበርና ማለት ነው። እሺ የተዋወቅነው በፌስቡክ ነው። እንዳጋጣሚ ነው የተዋወቅነው። አሁን 4 አመት ምናምን ሆኖናል ከተዋወቅን። እሱ ያለው ኢትዮጵያ ነው፣ እኔ ያለው ስደት ነው። እሺ በፌስቡክ ተዋውቃችሁ? አዎ። እሺ ከዛ ያወራን ቆየን። ያው እኔም ደግሞ ያው በህገ ወጥ ነው የምሰራው። እኔ ሄዳለሁ በዚህ አመት ሄዳለሁ በሚቀጥለው ሲል ቆየሁ፣ አልሄድኩም። እሺ እሱ ደግሞ እዛው ሆነሽ ኒካን ይሰራልኝ። እኔ ደግሞ እንዴት ነው እዚህ ሆኜ ኒካማ የምናስረው? እኔ ስመጣ ብዬው ቆየን እስካሁን ድረስ ማለት ነውና ያኔ ስንተዋወቅ እሱ ስራ ይሰራ ነበር፣ ገራጅ ቤት ማለት ነው። እሺ ከዛ እዛ ገራጅ ቤት ይሰራ ነበር። በመሃል ደግሞ ያ ገራጅ ቤት እቃ ማምጣት ትቷል፣ ከውጭ ነበር የሚመጣው እና ማምጣት ትቷል ምናምን ብለው ያ ድርጅቱ ተዘጋ። ከዛ በኋላ እሱ ስራም አቆመ፣ አይሰራም። ወንድሙ ቤት ነው ያለው ማለት ነው። አሁን 1 አመት ምናምን ሆኖታል ስራ ከፈታ። እንትኑ ጋራጅ ቤቱ ከመዘጋቱ በፊት አንቺ ገንዘብ ትልኪለት ነበር? ያኔ እዛ ሆኖ ገራጅ ቤት እየሰራ ያለ የሆነ መኪና ሰርቼ ሳውጣው ተጋሽቶ ተሰበረብኝ ብሎ ያን መኪና ለማሰራት ደንወዜን ከደንወዜ ቆረጥ ሲለው ያ ባለቤቱን አይ አልፈልግም ብሎ ከራሴ ከፈል ብሎኛል ብሎ ያኔ ብዙ በቃ ለቀቀሰ። ሲያልቀቅስ እኔ ደግሞ ከስራው ከሚባረር ብዬ ላኩለት ትንሽ ብር ማለት ነው። ስንት ብር ላክሽለት? 9,000 ብር ነው ያኔ 9,000 ብር ላኩለት። የመጀመሪያ ጊዜ ነው ያችን ያቀመስሽው? አዎ የመጀመሪያ ጊዜያችን ቀመሰ። ከዛስ ስራ ቆመ ያችን ሲቀምስ? እቺማ በትንሹ እንዲህ ብዬ በልቻታለሁና ከዛ ምን ጋራጅ ላይ ብረት ጋጋተረኝ ብሎ በሰፊው ለመቅመስ ስራ ቆመ። እሺ እሱንም አቆሙን እርግጠኛ አይደለሽም ስላለሽ ነው አይደል? አይ ጓደኛው ነግሮኛል። እሱ እንደዛ ብሎም እንኳን ጓደኛን ጠይቀው ነበር። ጓደኛው አብሮ የሚሰራል። የሱ ጓደኛው ወይስ አንቺ ጓደኛ? አረ የሱ ነው እንዴ? የሱ ነው ጓደኛው። አረ እንዴት ያለሽ ነው እናቴ አንቺስ? እሺ እና ከዛ አሁን እንደዛ ሆኖ ስራውን ከፈተ ቆየ 1 አመት ምናምን ሆኖ አሁን ደግሞ ምን አለ መሰለህ ያ ስራው ምንም ያን ስራ ትቼዋለሁ፣ መስራት አልቻልኩም፣ ተዘግቷል። ሌላ ስራ ምንም አማራጭ ስለሌለኝ ብር ላክልኛል እንደገና። ስንት ብር አለ? እሱማ ትንሽዬ ሱቅ ነገር ምናምን ከፍቼ ሊሰራ ነው እና የሰፈር ላይ ትንሽዬ ሱቅ ከፍቼ ሊስራ፣ አንቺም ያው እዛ ነሽ ያለሽው አልመጣሽም ምናምን ብሎ በቃ ብታይ አፉን ቅቤ አድርጎ አወራው። ወላሂ በቃ ታውቃለህ አሳምሮ በቃ እንደ አካባቢ ሰው ናችሁ? የሀገሬ ልጅ ነው እንጂ አካባቢ ልጅ አይደለም። እናትና አባትሽ ያውቁታል? አያውቁትም። ሀቁን ለምን አላወራም? አወሩት እኔ ብቻ ነው የማውቀው። እሺ የሱቅ መክፈቻ ብር ላለሽ? እሺ ከዛ ስጪኝ፣ አንቺም እዛ ትሰራለሽ እኔም እዚህ እሰራለሁ ስጪኝ ስለኝ ያው ልጁ ሲያወራ ማለት ነው በቃ ወላይ ማንንም ነው የሚያሳምነው። በቃ መልካም ነገር ነው የሚያወሩ፣ የሚዋሻ አይመስልም። በቃ እኔ እንደዚህ አንቺ እዛ ሲሰሪ እኔ ቁጭ ብዬ ከሚጠብቀሽ ብሎ አሳምነኝ። ከዛ 40,000 ብር ላኩለት። ከዛ ላኩለት ሲጀምርም ማለት ነው ያን ስራ ራሱ ጀምር ያለው ብሎ ነው ያን ብር የጠየቀኝ ማለት ነው። እኔ ይሄን ስራ ሱቅ ትንሽዬ ሱቅ ጀምር ያለው እየሰራው ነው ግን አንሶኝ ነው ብሎ ነው ሲለኝ በቃ እኔም ደስ አለኝ ታውቃለህ። በቃ ያን ስራ ስለፈታ ያው ባለው ብር ጨምሮ እንደዚህ መስራትን ጀምሯል ማለት ደስ ብሎኝ ነው ያን ስራ ከሚፈታ ብዬ ነው ወላሂ በቃ እንደዛ ብዬ ላኩለት። 40,000 አዎ ሲጀምር ያን ስራ ሲጀምር አልነገረኝም። በቃ ስለነገረኝ ብቻ ደስ ብሎኝ የሰጠው ማለት ነው። መጀመሪያ 9,000 ብር ተበላሽ። ከዛ በኋላ 40,000 አስገባሽለት። አጠቃላይ 49,000 ሆነ። እሺ
ከዛ በቃ እየሰራ ነው እያለኝ እኔም ደስ አለኝ። በቃ ስራ አልፈታም። እኔም ሲሄድ በቃ በባዶ ቤት እንደዚህ አልገናኝም። ስራ እየሰራ ነው ቤት ደስ አለኝ፣ ሞቅ አለኝ። በቃ እሱ ያን ስራ እየሰራ ነው ስላለ ማለት ነው። ከዛ በመሀል እንደገና ሱቁ ከሰረኩ አላ ወይ ዳይ ከዛ ከሰረሰ ያ ሱቁ የጀመርኩት ሱቅ መንገድ መሀል ነበር አለኝ። መንገድ መሀል ነበረ። ከዛ ያ መንገዱ እንትን ታሸጋለኝ አፉ ታሸግና ማለት ነው። እና ታሽጓል መስራት አልቻልኩኝም ማለት። ከዛ ተናደድኩ ወላሂ። ምክንያቱም እኔ ያኔ እንደዛ ሲለኝ ደስ ብሎኝ ነው እንጂ ላኩለት እንዴ ለምንድን ነው የሚታሸገው ስለው በቃ መጀመሪያ መንገድ ዳር ነበረ ምንድነው መጥቶ አሸገው አለኝ። አሁን ምንድነው የምትሰራው? ምን እሰራለሁ? በቃ ያም የላክሽን ብር ከሰራ ያም ታሸገ። አሁን ቤት ነው ያለሁት። ከዛ ተናደድኩኝ ወላሂ አለቀስኩኝ በሰዓቱ ማለት ነው። ያ ማለፈ እንደዛ ብሎ ካለቀ እንደገና ደግሞ ባለፈው ምን ቢል ጥሩ ነው ወላሂ ሶስተኛ ማለት ነው እኔ ስልክ ማውራሽ በወንድሜ ምስት ስልክ ነው ስልክ ተሰብሯል ብሎ ቁጭ እሺ ከዛ አፉ በሚል ሳከ ይወጣልሽ ወላሂ ስልኬ አሁን አንቺ እኔ ሳውት ዘውልሽም ሲጽፍልሽም በሁሉም ነገር የወንድሜ ምስት ነው። እሷ ስትወጣም የሆነ ቦታ ስትሄድ እሱን ያነሳው ነው የሚደውልሽም የሚጽፍልሽም አለኝ። ስልኬ ሄዶ ነው የት ሄዶ ነው? ሻወር ሲወስድ ወጥቆብኝ ነው ተሰብሮብኛል አለ። እንዴ ስልክ ልገዛልን አሁን የምትነግረኝ አልኩት። ምን ላድርግ አለኝ። ምን ላድርግ እሺ ምን ሰርቼ ስልክ ገዛለሁ ሲለኝ ከዛ ተናደድኩ። የመጨረሻ አሁን በቃ ተስፋ ቆረጥኩ ወላሂ። አሁን እንደዚህ ስለ ስልክ ሲያወራ ራሱ ያ የላኩት ብር ነው አይምሮዬ ላይ የመጣ የረበሽኝ ያለው። ለምንድን ነው የላኩለት ያልኩ ማለት ነው። ሲጀመር እሱ ሻወር ቤት ስልክ ይዞ እንዴት ገባ? እሱን ምን አውቃለሁ ወላሂ። እሱ ነው እኮ እንደዚህ ያለኝ አባሚራ። እኔ ከሱ ጋር የለው እንዴት እንደሆነ። እሺ እና ስልክ ገዛሽ አልገዛሽም? አሁን ኧረ አልገዛውም። ይሄን ሲጨንቀኝ ነው ወላሂ አንቴን ልጠይቅህ ብዬ አንቴን መጣሁ እንጂ ይኸው አሁን ሳምንት ምናምን ሆነው ካወራው ማለት ነው። የለም በቃ ይኸውልሽ በአካል አታውቂውም ይሄን ሰውዬ ከዚህ በፊት? አላውቀውም። በጣም ተወጇዋለሽ? እሱንማ እወደዋለሁ ወላሂ። ራፈርቢ እንደምወደዋለሁ ትላለህ አንተ። እንዴት ያለ ከንቱ ናት። ኧረ ወይኔ ዛሬ ወደ ሌላ ምን አለ? እሺ በቃ ምከረኝ ነው እንጂ አልኩ። ምን እሺ ይቅር። አንቺ ቆይ የምታርገኝ አንቺ ለኛው ወላሂ ተሳቅበት ማለት ነው። ቆይ ሰሚራ እየሰማሽኝ ነው? ነው ሚራ ይኸውልሽ እንትናን ቀነኒሳን ታውቂዋለሽ? ቀነኒሳ በቀለ። አዎ። ኃይሌ ገብረስላሴን ታውቂዋለሽ? እሺ። አዎ። ደራርቱ ቱሉስ? እሺ። ምክር ነው ይሄ? አዎ ምክር ነው። እነሱ እንዳይደርሱብሽ ስትሮጪ ከዚህ ሰውዬ አምልጭና ሩጥ። እነዚህ ሰዎች እንዳይደርሱብሽ አምልጭ ሩጭ። ሲጀምር 9000 ብር የወሰደው ጋራጁን ተገዝቶበት አይደለም። እንኳን ለማታውቂው ሰው በአሁኑ ሰዓት ለትክክለኛ ባለም አትርዱ የሚባልበት ሰዓት ላይ ነው ያለው። ገባሻል? እንኳን ለማታውቂው ሰው ፌስቡክ ላይ ላወቅሽ ሰው ቀርቶ ለምታውቂው ሰው ይኸው እቺ ቢራቢሮ ያይሻል ነው እዚህ ጋር ያለችው ባሏ የሐላል ባሏ የ10 ዓመት ባሏ ነው። ገንዘብ ልካ ሌላ ግብቶ አስረግዟል። የሐላል ባሏ ነው። የሁለት ልጆቹ አባት። ስለዚህ በየትኛውም መንገድ ሲጀመር በቪዲዮ ታወራላችሁ። ልጁን አይተሽዋል?
አው ቪዲዮ እናወራለን። ፎቶንም ሊኮልኛል። በቃ ሱቅ ነው አንደኛው በእንትን ያለኝ በቃ ልጁ ምን መሰላ ቦሚራ ልጁ ማለት ነው ባህሪው ማለት ነው እንደ አለ አይደለ ሲያወራ የሆነ ረጋ ያለ ነው የሆነ እንትን ነው በቃ ብሩን እስከሚበላ ምን አላውቅም። ሰሚራት ይኸውልሽ እኔ መረጋ ያልኩ ነው አካውንት ይልስ አንድ 40 ሺህ ብር ታስገብልኛለሽ አሁን አትሞኝ እንጂ ገንዘቡ እንዴት ብለሽ ነው የምታመጪው? ገንዘቡ እንዴት ብለሽ ነው የምታመጪው? እስኪ ንገሪኝ። እስኪ ምንድነው የምትሰሪው ሰሚራት? መዳም ቤት ነው አቦሚራ መዳም ቤት ነው። ቤተኛበት ክፍል የለም፣ ሽንት ቤት የለም። ይሄ ልጆች ጋር ነው የሚተኛው። ምግብ ያን ብር ሲሰጠው ለሱ ምንም አይመስለኝም። ምክንያቱም እሱ እንዴት ነው የሚለኛል በቃ ቤተሰብ ደውልልሽ ወይ ስራ እንዴት ነው በቃ ያን ስለሚለኝ ወላሂ ምንም አይመስለኝም። ለምን እንደው አላውቅም በጣም አቦሚራ አላውቅም። ቤተሰብ የደረሽ ምን ላይ ነሽ አይለኝም። የለፋውበትን በቤተሰብ አጥቻለሁ። ብዙ ነገር አለ በቃ ብሶቴ ውስጤ ብዙ ነገር አለ፣ ግን ማውራት አልችልም። ያ ነገር ስላለ በመጥፎ ያኔ እናቴን ባጣው ስለተገናኘን እሱ እንኳን ትንሽ ቢያኮርፈኝ ራሱ እሱን ነው የማስበው ማለት ነው። ያችን ቀን አስታውሰኝ። እሱ ትንሽ እንኳን ቢያኮርፈኝ እናቴን አስታውሳለሁ። ያ ብዙ ነገር አለ ግን ያው እሱም ደግሞ ለብር ብቻ የሚፈልገኝ ከሆነ ያ ሁለተኛው ስብረት ነው። ምንም ማረግ ነገር የለም። ያ ይኸውላችሁ ይሄን ቪዲዮ እንደውም ከቻላችሁ ቆርጣችሁ እስኪ ለሌሎች ሰዎች በተለይ ኢትዮጵያ ላሉ ቤተሰቦቻችሁ እንዲደርስ አድርጉ። አንዳንድ ጊዜ አረብ ሀገር ያሉ እህቶችን እንዳልተማሩ ምንም እንደማያውቁ የዋህ እንደሆኑ ማንም እንዲበላቸው ተደርጎ የሚታሰበው ነገር አለ። ወላሂ አንዳንዴ ማግለል እኔ አሁን የተረዳሁት የቤተሰብ ማግለል አላስፈላጊ ነገር ውስጥ እንዴት እንደሚያስገባ እየተረዳሁ ወንድሟ ምን ሆንሽ የደረስሽ ገንዘብሽ ምን ሆነ ምንድን እያደረግሽ ያለሽ ስደት ላይ ይሄን ያክል ዓመት ሆንሽ ቢላት በእርግጠኝነት ጠያቂ ብታገኝ እቺ ልጅ አትበላም። አጋጣሚውን አግኝታ ወንድም ብላ ስለመጣች ነው ይሄን ያገኘችው። ይኸውላችሁ እህቶቻችንን ስደት ላይ ያሉትን የገዛ እህትህ ከሆነች የእናት አባትህ ልጅ ከሆነች ልጅህ ከሆነች ወልዳታል ያብራክ ክፋይን አባትን ብትሆን ገንዘቧን ብቻ አይደለም መታሰብ ያለባት። ይችን ልጅ መንከባከብ ግዴታችሁ ነው። ጤናዋን መጠየቅ ግዴታችሁ ነው። አብዳ በሰንሰለት ታስራ ስትመጣ ብቻ አይደለም እሷን እንዲህ ማርገህ ቤት ውስጥ ነው የምታስቀምጣት። ብዙ ሰው ለልጆቹ አይጥርም። እያየን ነው። እህቶቻችን የሚፈለጉት ለገንዘብ ወላሂ 10 ምናምን ዓመት ሰርቼ ያገኘሁትን ገንዘብ በእናቴ አካውንት ውስጥ ነበር ማስቀምጠው። ደግሞ አንዳንዴ ፕላን ያልሆነ አሰጣጥ አለ ብዙዎች እህቶቻችን የምትሸወሩበት። እዚህ ጋር በደንብ እንድትረዱ የምፈልገው የግል አካውንት ካስቀመጣችሁ ገንዘባችሁን የግል አካውንት አስቀምጡ። በእናታችሁ አካውንት ከሆነ ያስቀመጣችሁት ይሄ የሚቀመጥ ነው፣ ይሄ ደግሞ ለቡናሽ ወይ ደግሞ ይሄ የሚቀመጥ ነው፣ ይሄኛው ደግሞ ለወንድሞቼ ልብስ መግዣ ብለሽ ለይተሽ ላኪ እንጂ አንድ ላይ አጠቃለሽ ትልኪያለሽ። የሆነ ነገር ሲፈልጉ ከዛው አንሱት ያለሽ ይሄን ያክል አንሱ እንኳን አትዩ። 10 ምናምን ዓመት የሰራችበትን ገንዘብ እዚህ ስትመጣ ወረበል ከዓባ ነው የምላችሁ። ባለፈው እኔ ነኝ ወደ አዳማ የወሰድኳት ሴትዮዋ ባንክ ቤት ስትገባ ያ ሁላ ገንዘብ አለ ብላ 5 ሳንቲም ነው በዛው ነው ፊንት ላይ ወደቀችው። የፊንት መውደቁ አይደለም ከዛ በኋላ አንስተው ቤት አስገቧት። ተሻላት ምናምን የሩቃ ምናምን ተቀራባት ምናምን። ከዛስ በኋላ ገንዘብ ቤት አለ ስትላቸው የትም እየተንዘላዘልሽ ከረመሽ ምንድነው ያማልኩ የትም እየተንዘላዘልሽ ከበርኩ ቃሉ 18 ዓመት ሙሉ እኮ ስንት ልጅ ይወለድበታል? 18 ዓመት እኮ ስንት ልጅ ይወለድበታል በሴት እድሜ? 17 ዓመት እኮ ስንት ህይወት ስንት ደስ የሚል ኑሮ እኮ ይኖርበታል። እና እባካችሁ እነዚህ ሴቶች ለገንዘብ ብቻ አይደለም መታሰብ ያለበት። ቢያንስ እንደው ገንዘቧን ብቻ ገንዘብ እንኳን ተሰጥቷችሁ ራሱ ምን ደረስሽ የኔ ልጅ በሏት እስኪ። መጥፎ ቦታ ላይ እንዳትወድቅ እስኪ ጠይቋት እስኪ። ገንዘባችሁን ማታባክኑ። ገንዘብ ምንም አልመሰለኝም አትበይ ሰሚራቴ። ገንዘቡ ምን ማለት አይ ኖ ተረድቼሻለሁ። አንቺ
ወንድሞችሽ ቢንከባከቡሽ አባትሽ ከጎንሽ ቢሆን ኖሮ እንደዚህ ያለው ወመኔ አንቺን ሊበላሽና ሊያተለልሽ አይችልም ነበር። አይ ነው ግን በአንድ በኩል ደግሞ ራስሽን ቆም ብለሽ ሰሚራ ጋር ተነጋገሪ እስኪ። እኔ ኮምቦልቻ ከተማ ተቀምጫለሁ። አሁን ሚስቴና ልጆቼ ሳውዲ አረቢያ ናቸው ያሉት። ምን እያደረኩ ነው እላለሁ። እያንዳንዷን ጊዜ ያላግባ ማባከን አልፈልግም። እኔ ድሮ እንደዚህ ላይቭ ላይ ረጅም ሰዓት አወራ ነበር። አሁን ታዩኛላችሁ የለው። ምክንያቱም አስባለሁ ዛሬ ሁሉ ስለሆነ በዓል ስለሆነ ነው እዚህ ላይቭ ላይ ያለው። ለምንድን ነው በቃ ራሴን አስባለሁ። ምን እያደረኩ ነው ያለሁት? እኔ ህይወቴ ምን ላይ ነው? ልጆቼን ትቼ አብሬ ማስጠናት ባለብኝ ሰዓት ትቼ እዚህ ቁጭ ብያለሁ። ራሳችሁ መገመት መቻል አለባችሁ። ልጅ አግብቼ በመውለጃ ሰዓት ላይ አረብ ቤት እኮ ሽንት ቤት እያጠብኩ ነው። ያም ማለት እኮ የሰው በታችሁ ናችሁ። እድሜ ልክ መኖር የተሻለ ኑሮ እኮ ያስፈልጋል። ደግሞ ሰው የሚያደርገው ገንዘብ ነው። ኢትዮጵያ ላይ አሰላሙ አለይኩም ብላችሁ አለይኩም ሰላም ለመባል በገንዘብ ነው ሰላምታ እንኳን የሚመለስላችሁ። በተቻለ መጠን ገንዘብ ሳትይዙ እንዳትመጡ። ባዶ እጃችሁን ከመጣችሁ ብቻችሁን እያወራችሁ ነው የምትሄዱት። ሰው ሳይጠራችሁ አቤት ትላላችሁ። የኢትዮጵያን አህዋልኛ ነን ያየነው። ወላሂ ባዶ እጃችሁን እንዳትመጡ። ገንዘብ ሰው ያደርጋል። ሰሚራቲ ይሄ ያልሽው ወጠጤ እንደሆነ አይጠቅምሽም። አይኖ በክፉ ቀንሽ እናትሽ በሞተችበት ሰዓት ከጎንሽ ሆኗል። ነገር ግን እድሜ ልክሽን እየበላሽ ነው የሚኖረው። አሁን ስልኩ ተሰበረበት፣ ሻወር ቤት የተሰበር ነገ ጧት ምናልባት ኪችን ላይ ሊሰበርበት ይችላል። ሌላ ስልክ ሞኝ ነሽ ትልኪለታለሽ። ሌላ ደግሞ ሌላ ገንዘብ ማፍለቂያ ነው ካንቺ የሚፈልገው። በሰስ ጎንሽ ገብቶ ገንዘብሽ እንዳይበላ እኔ እንደ ወንድም ልምከርሽ። የምታፈቅሪው ከሆነ እንደው እድል መስጠቱም አይመችም። አቧሚራ እንደዚህ ብሎኝ ብለሽ ደግሞ እንዳትይ። እንደው ሽሹ ግድ የለሽም፣ አይጠቅምሽም። ወንድ ከፈለግሽ ወላሂ እኔ ጥሩ ባል እደርሻለሁ። ትክክለኛ ትዳር ከሆነ ትፈልጊ እኔ ጥሩ ባል ፈልጌ እደርሻለሁ። እዛው ስደት ካለሽበት ሀገር በአካል የማታውቂውን ሰው ፌስቡክ ላይ የተዋወቅሽውን ሰው ገንዘብ የሚቀባበልሽ ሰው ከሆነ በፍጹም በቃ ሸምጥጭ መንጭቀሽ ባትሪ የቆመበት መኪና ተመንጭቆ ተገፍቶ አይደለም ያው እንደዛው አንቺ አምልጭ። ቅድም ኃይሌም ቀነኒሳም ያልኩሽ ለዛ ነው። በቃ አንቺ ኃይሌና ቀነኒሳ እንኳን እንዳይደርሱብሽ ሩጭ። በቃ ከዚህ ሰው ያምልጭ። ገንዘብሽን ያዢ። ገንዘብ ነው ሰው የሚያደርግሽ። ገንዘብሽን ያዢ ሰሚራ፣ በደንብ ነገ ጧት ታስታውሽኛለሽ። ገንዘብሽን ያዢ። በቃ ሰው ያደርግሻል። ስደት ላይ ሆነሽ ወንድምና አባትሽ መጥፎ ፊት ያሳዩሽ፣ አንቺን ያልተንከባከቡሽ፣ አንቺን ያላዩሽ ሰዎች ነገ ጧት አጠገባቸው ስትሄጂ ጭራሽ ታስጠያቸዋለሽ። ያውም ደግሞ ባዶ ኪስሽን ከሆንሽ ትደብሪያቸዋለሽ። የእውነት በጣም የሚያስቀልድ ቀልደሽ እኮ አይሳቅልሽም። ታውቂያለሽ ገንዘብ ከሌለሽ የብሬን እኮ ነው። አያስቅም። ያንቺ ህመም እንደውም ሊያስቃችሁ ይችላል መውደቅሽ ምናምን ነገርና ገንዘብ ያዥ። ያኔ ትዳሩንም ትይዣለሽ፣ ኑሮሽም የተስተካከለ ነው የሚሆነው። ጊዜውም ራሱ ይስቅልሻል። ጊዜው እንኳን ይስቅልሻል። እና ገንዘብ ያዥ ነው የምልሽ ወንድሜ። እህቴ በእኔ በኩል ጨርሻለሁ። ድጋሚ ግን ይሄን ልጅ እንዴት ላድርገው አይ ዶንት ኖ። ምናልባት ከፈለግሽ ቦልኪው እንዳውም ፍቅር ካለብሽና ሲቆርጥልሽ ምን ታደርጊያለሽ መሰለሽ ሰሚራ? እሺ አቧሚራ አመሰግናለሁ። እኔ እኮ ይሄን ለሚያደርጉኝ ቤተሰብ ገንዘብ ጠፋብኝ ማን ነው ስልኬ ተበላሸብኝ ሲልሽ አንቺም ስልኬ ተበላሸብኝ በይ ችግር ነገር ይውስ ራሱ እኮ ይቦልክሻል። አንቺ ሰቦልኪው እኔ ምንድነው አቧሚራ እኔ እንደዛ አስባለሁ እኮ አንዳንዴ በቃ ብሎክ ላደርገው ሊርቀው ፈልገና ማለት ነው። በቃ ይሄን አመታት አውርቼው በጥሩ ጊዜ እንደዚህ በሐዘኔ ጊዜ አውርቶኝ አሁን ብሎክ አድርጌው እንደዚህ በርቀው ግን የሆነ እኔ የሆነ እሱ የሱ እምባ አዝኖብኝ ምናምን የሆነ ካለ የሆነ ነገር የሚመጣብኝ ነገር ይመስለኛል። እሱ አዝኖ አልቅሶ ምናምን ካላህ ራሱ የሆነ ነገር የሚመጣብሽ የሚመስለኝ ማለት ነው። አቦይችን ሲበላት አቦ የራሷ ጉዳይ የሚልሽ የሚመስለኝ አላህ ራሱ እንደዛ የሚልሽ አረብ ቤት የተገረድሽበትን ገንዘብ አሳልፈሽ ሰጪ ነው። ወላሂ ነው የምልሽ አላህ ራሱ የሚያዝንብሽ እኔ እንደዛ ሁሉ ስታረጊ ነው ይመስለኝ። ይሄ አፈር ድሜ በልተሽ ያመጣሽውን ገንዘብ ሽንት ቤት አጥብሽ ያመጣሽውን ገንዘብ እድሜሽን ጨርሰሽ ያመጣሽውን ገንዘብ ለወንድ ስትሰጪ ነው አላህ ራሱ የሚያዝንብሽ የሚመስለኝ ነው። እኔ ግምቴ ነው። ለምን ማሰን ቀርቶ ባናቱ አይተከልም? እስኪ እዚህ ወሎ ይምጣኔ ባንዲራ ነው መሰክልበት አቁሜ በጭንቅላቱ
ሐራም ነው። ሲጀምር እኮ እናንተ እኮ አልተፈቀደላችሁም እኮ እንደ ስደት እንድትወጡ። አንቺ እኮ አጅነቢ ሆነሽ እኮ ሌላ ሀገር እንድትሄጂ እኮ አይፈቀድልሽም። ይሄን ታውቂያለሽ አይደል? አይፈቀድልሽም እኮ በሸራን እኮ አይፈቅድም። እምቢ ብለን አሻፈረን ብለን ኑሮ አስቸግሮ ድህነት አሳኮን እኮ ነው የምንወጣው። ስለዚህ ሐራምነቱ አንደኛ ከሀገር መውጣት፣ ሁለተኛ ደግሞ እንደው ሆኖ ተሰደተሽ ሀገርሽ ገብተሽ አግብተሽ መውለድ እየቻልሽ ገንዘብ በእናትሽ እናትሽ እኔም እኮ የእናትሽ መሞት እኮ ያሳዝነኛል። እውነቴን ነው። ሰው ሲሞት እኮ ያሳዝናል። እኔም አይዞሽ ልሻለሁ እንደ ወንድም። እሱ አይደለም ገንዘብ ያዥ አልገባሽም እህቴ። እሺ ገንዘብ ልጁ ጋር እንደው መለያየቱ በጣም ከብዶሻል ይመስለኛል። ገንዘብሽን ያዥና ልጁ ጋር ምን ቀጥይ ከፈለግሽ ማለት ነው። እንደው በጣም እምቢ ካለሽ ማለት አንቺ መግፋት ከደበረሽ እሱ እንዲገፋ ከፈለሽ አንድ ምክር ልንገርሽ። ይሰማሽን? አዎ ይሰማኛል። ከሱ እንዲመጣ ከፈለሽ ማለት ይሄ ጥሩ ሰው እንደው አስከፍቼው እናቴን መርዳት ባለብኝ እናቴ ነው። አዎ እሱ ነው የሚፈልገው። እኔ ከሱ መገፋቱ ነው የሚፈልገው። እንደዛ ከሆንሽ ምን ታደርጊያለሽ መሰለሽ? ወንድማዊ ምክሬ ነው። ይኸውልሽ አሁን ምንድነው ስልክ የተበላሸ ነው ያለሽ አይደል? አዎ ስልክ የተበላሽቷል። በወንድሜ ሚስት ነው ማውራሽ፣ በወንድሜ ሚስት ስልክ ነው ማውራሽ ነው ያለኝ። አንቺ ደግሞ ትደውይለትና እኔም ስልክ የተሰበረ ኪችን እያጸዳው ስልክ የተሰበረ በማዳሜ ስልክ ነው የምደውልልህ በይ። የምሬ ነው። በማዳሜ ስልክ ነው የምደውልልህ በይ። የሆነ ችግር እግሬ የተሰበርኩ ሲልሽ ወገቤን ቆረጠ። አንቺም ችግር አውሪበት። ወላሂ ነው የምልሽ። ካሊድ ወይ ደግሞ አቡ አሚራ ምን አለበኝ እሱ ራሱ ይቦልክሻል። ወላሂ ይቦልክሻል። አየሽው? ይሄን አድርጊ። እንደው ፍቅሩ እንኳን አልወጣልሽ ካለ ችግር ሲያወራሽ አንቺ ደብል አድርገሽ ችግር አውሪበት። በቃ ማለት ፍቅሩን ገንዘብ ግን እንዳሰጭ ወይም ደግሞ ማዳሜ ልታባረኝ ነው ልመጣ ነው በይ ውስጥ አይሽ ወይ ደግሞ ማዳሜ ልትልከኝ ተቸግር ያለውና የአየር ትኬት በጓደኞች አዋተላክልኝ በይ ውስጥ እንደዛማ በሆነ ነገር አንድ ቀን ስናወራ እኔ ሊመጣ ነው የሚመጣበትን ምክንያት አንዳንድ ነገር ሳረው ምን ችግር አለው ነይ እኔ ወንድሜ ቤት ነው ያለሁት እንደምንም በየተከራቸ የቀን ስራ በሆን ሰርተን ትኖሪያለሽ አለኝ። ይሄን መልስ ሰጠኝ እና ምን ችግር አለው ታዲያ አለኝ። እና እንደዛ አለኝ አቡ አሚራ። እሺ አሁን እሱን ተው። እኔ የመጨረሻውን ምክርን ተቀብያለሁ። በቃ እኔ ከዛም ብዬ የሆነ እንትን እፈጥራለሁ፣ የሆነ ምክንያት እፈጥራለሁ። ወይ ከሱ ስልኩን ባትገኝበት ነው እንጂ አይ ከዛም በላይ ስልኩን እንዳትገኝበት አልገዛም። ደብሮኝ ነው እንጂ ሞራልሽ እንዳይጎዳ ስለምትወጁ ብዬ ደብሮኝ ነው እንጂ የወንድሜ ሚስት ያላት ራሱ ሚስቶት ሳትመስለኝ አቀርብ። እንግዲህ አውስተራፊው እንቆጆን ነገርሽ ግምቴ ነው። አይ እንግዲህ እንዳታለቅሽ ደግሞ እዚሁ እኔ ግምቴ ነው የምነግርሽ። እኔ አራፊው ይቺ ልጅ የሚታርገው እያረከሰችው እንዴ? አይ አላለቅስም። እሺ አንድ ምክር ደግሞ የሚከረኝ በቤተሰቦቼ ምክንያት እኔ በቤተሰቦቼ ምክንያት አቡ አሚራ ወላሂ ሁሌ ነው ማለቅሰው። እንደው ሁለተኛ ለቅሶ ነው የሆነብኝ ይሄ ልጅ ማለት ነው። እሱም ተውና ቤተሰቦቼ አባት አለኝ ወላሂ 3 ወንድሞች አሉኝ፣ አንድ እህት አለችኝ። ግን እኔ ስደት ከመጣሁ ቆይቻለሁ። አሁን ይሄ ሁላ እነሱ ያሉ በሌላ በማለቀው ሰው ነው ቤት የሚገዛው፣ በማለቀው ሰው ነው ማውራው የሆነ ነገር ሊያደርጉልኝ ግን በቃ ምን ደረሽ የት ደረሽ ብርሽን ለማን ነው የምትልቂው አይሉ። የሆነ ጊዜ ላይ ወንድሜን ቤት ግዛልኝ ብዬ ብር ላኩለት። የገዛውልሽ ናለኝ። ያንን ቤት አሳየኝ። እኔ ለራሴ ባዶ መሬት አለ፣ በባዶ መሬቱ ቤት ገዝቼበት ያንቺን እሰጥሻለሁ እስከዛ የኖርኩበት ነው ያለኝ። ፎቶ አሳየኝ ሁሉ ነገር። ከዛ እኔ ደስ ብሎኝ የኖርኩኝ ያለ ቆይ ስንት አመት ሆነሽ ስደት ላይ? አሁን 9 አመት ነው።
አልሄድኩም። አንቺ ከአዲስ አበባ ዩኒቨርሲቲ ምሩቅ በላይ ስደት በደንብ አድርጎ አስተምሮሻል። አዲስ አበባ ዩኒቨርሲቲ ኮሌጅ ዩኒቨርሲቲ ስንት ዓመት ነው? 5 ዓመት ነው? 4 ዓመት ነው። ከዩኒቨርሲቲ መምህር በላይ ስደት ያስተማሩ ትልቅ ደረጃ ይደርሳል። ታውቂያለሽ አይደል? እኔ እስከማምነው ድረስ እኔ ስደት ነው ያስተማረኝ። 4 ዓመት ሙሉ ዩኒቨርሲቲ ብማር ማላገኘውን እውቀት ስደት ላይ ነው ያገኘሁት። ሳውዲ አረቢያ ላይ ስኖር ወንድምን በይው አባት ከራስ በላይ ንፋስ ነው። ከራስ በላይ ንፋስ ነው። ስደት ብዙ ክፉ ደግ አሳይቶናል። ከክፋት ደግሞ ትልቁ ክፋት እናትሽን አሳጥቶሻል። እርምሽን አውጥተሽ እንኳን እናትሽን መክበር አልቻልሽም። አላህ ይዘንላችሁ፣ አንቺን አላህ ይሰብርሽ። ከስደት ትልቁ ክፋት መርዶ ነው። እሱም ደርሶሻል። እናትሽን አጥተሻል ስደት ላይ። እዚህ ምድር ላይ ምንም እዚህ በቃ ከዚህ በላይ ህመም የለም። ከዚህ በላይ አስተማሪ ነገር የለም። ከዚህ በላይ ከንቱ ዓለም የለም። እና ይመስለኛል ገንዘብ ያዥ። በቃ ይሄ ምክሬን ስሚ። ሌላውን ተይው። ቤት እንግዛልሽ ስትመጪ ትገዣዋለሽ። ገንዘብሽን ያዥ። በየትኛውም ቦታ ደብቂው። ከፈለግሽ በዚህ ደብቂውና ገንዘብሽን ይዘሽ ስትመጪ ትገዣዋለሽ። ስትመጪ ትሰሪዋለሽ። ከፈለግሽ ወርቅ ግዢበት። ይኸው እየነገሩሽ ነው። ወርቅ ያዥ። ወርቅ ግዢ። ወርቅ እንዳውም ጥሩ ነው። ወርቅ ግዢና ወርቅ ያዥ። አገርሽ ስትሄጂ የፈለግሽውን ቤት በአይንሽ አይተሽ አመርጥሽ ትገዣለሽ። ትዳር ከሆነ ደግሞ ትዳርም ያዥ። ስትመጪ ትገዣለሽ። እንዳልኩሽ ነው። ወንድ የአንድ ብር 10 ነው ያለው። እኔ ድርሻለሁ እዚህ አማርጥሽ። ወንድ ነፍ ነው እና በተቻለ መጠን ገንዘብሽን ያዥ። በቃ ይሄ ነው የምመክርሽ። ትዳሩንም ቤተሰቡንም ምኑንም ሲኖርሽና ሳይኖርሽ አንድ አይደለም ነው። እሺ ታለም ገንዘብሽን ያዥ። እቺ ምክሬ ስሚ። ገንዘብ ያዥ፣ ወርቅ ያዥ። እዛ ሆነሽ እንዳውም ስሩልኝ እንዳትይ። በቃ ሲበቃሽ በቃሻል። 9 ዓመት ከዚህ በላይ ምን ትኖሪያለሽ? ምን አንድ እንጀራ በላይ አበይ መች ያቅምሽን ያቅል ጠቅ አድርጊና ሰርተሽ ሀገርሽ ግቢ። ባሉንም ልጁንም ምኑንም እዛው ታገኘዋለሽ። እሺ በቤተሰብ ተናድጄ እኮ ነው። በቤተሰብ ተናድጄ በሌላ ሰው አስገዛው ቤት። አሁን በቤተሰቦቼ እንዴት ማለት ነው? በሌላ ሰው አስገዛ። እንደገና እሱ ደግሞ ሌላ ጣጣ ውስጥ ከተተኝ። እንደገና ወንድሞቼን ሳወራ ስልክ አነሱልኝ። በቃ ብዙ ነገር ማለት ይሄ ሁሉ ያመጣብኝ ወንድሞቼ እህቶቼ እንደዚህ ምን ሆነሽ ነው ደህና ነሽ ብሎ ለምን አይጠይቁም? ለምንድን ነው የማይጠይቁት? ለምንድን ነው የማይጠይቁት? ቆይ እስኪ ወንድምሽን ስልክ ላኪልኝ እስኪ ላናግራችሁ። ቤታችሁ ለምንድን ነው የምትጠይቁት? በውስጥ ላካችሁ። ወላሂ ያናግራችኋለሁ። የት ሀገር ነው ያሉት? ደቡብ ክልል ነው። በቃ እኔ ያናግራችኋለሁ። እህታችሁን ተንከባከቡ። አይምሮ ለወጥ እያለ ነው እላለሁ። ዝም ብዬ እንዲሁ እንዲጨነቁ ለወጥ ብሏል እኮ በሸጋሊት የምሬን አሁን ለወጥ ብሏል። በቃ ዝም ብሎ ወሰድ ምጥት ነው ማርገኝና በቃ ለምን እኔ ብቻዬን የምሬን አዋመራ ቀልድ አይደለም እኮ ብቻዬን። ማንም ሰው አሁን እዚህ ሀገር ማንም ሰው አያውቀኝ። ከሰው ጋር አልደዋወል ምን አይል በቃ ብቻዬን በቃ ቤተሰብ አይደውልልኝ እኔ ማልደውል ሹሃደ ወላሂ ላዝም ብቻዬን። አይ አይዞሽ። የት ነው የምኖረው? ኩዌት ነው። ማንም አያውቀኝም ወላሂ። ለዚህ አንድ ሰው እኔ ያውቃታለሁ የሚል ሰው ከመጣ እኔ እሸልማለሁ፣ ባለችኝ ብር እሸልማለሁ። አንድም ሰው አያውቀኝም፣ አላውቅም፣ ማንንም አላውቅም። የምን አንዳንዴ ማለት ነው ሽንት ቤት ገብቼ ተደብቄ ያለቅሳለሁ። አሁን እዚህ ገባሁት እኮ ማንም ያነሳኝ ለሚላለው ብቻዬን ማለት ነው። ይሄውን ለማደርገኝ ቤተሰቦቼ ናቸው፣ የስራቸው ምስጣቸው። አመሰግናለሁ። ወምሮ ትንሽ እንደውም ቀለለኝ እዚህ ስለአወራሁ። ኩዌት ያላችሁ እስኪ አብሽሪ። እኔም አለው ወንድምሽ ነኝ። በማንኛውም ሰዓት ምክር ስትፈልግ አይዞሽ አለው። ሌሎች እህቶች ወንድሞች ደግሞ ካለሽበት ሀገር ሆነው ደግሞ የሚያግዙሽ እህት ወንድሞች አሉ። እነሱም ደግሞ ያግዙሻል። አብሽሪ። ቤተሰብ ነው፣ የሀገር ሰው ነው። ሐሳብ እንዲሁ ብቅ እያለሽ እኛም እንዲሁ ላይቭ ስንገባ ደግሞ የደረስሽበትን ታሳውቂናለሽ። ምንም እንዳልኩሽ ጠንከር ማለት ያስፈልጋል። እንደ ሙስሊም ደግሞ እንደዚህ ያለው ሷስ እንዳይገባብሽ ደግሞ በራስ ላይ ሩቃ መቅራት ያስፈልግሻል። በራስ ላይ ዱዓ ማድረግ። እንደዚህ ብቸኝነት ሲሰማሽ አይምሮሽ ጥሩ አይነት ስሜት ሳይሰማው ደግሞ ጧጧት ቁርአንሽን እየከፈትሽ አድምጪ፣ ጠንካራ ሁኚ። አንዳንድ ጊዜ ስለ ኢማን ስለ ጥንካሬ የሚያስተምሩ ሐዲሶችን
ዳዓዎችን ቁርአኖችን የእንትኖች የኡስታዞችን ትልቅ ዳዓዋ እነሱን አድምጪ። በተረፈ ደግሞ እዚህ ሶሻል ሚዲያ ላይ ያሉ እህት ወንድሞች አሉ በጣም መልካም ቀና የምናውቃቸው እነሱ ጋር ተዋወቂና ፎሎ ተደራርገሽ እንዲሁ እረፍት ሲመችሽ ቀን እየሄድሽ እነሱን አግኛቸው። እሺ